ሰላም ሰላም የተወደዳችሁ ወንድሞቼ እናቶቼ እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬ አንድ ቃል ይዤላችሁ መጥቻለሁ። ይህም ቃል ያለው ዘፍጥረት መጽሐፍ ምዕራፍ 1 ቁጥር 2 ላይ እንደዚህ የሚል ቃል አለ። ምድርም ባዶ ነበረች፣ አንዳችም አልነበረባትም፣ ጨለማም በጥልቁ ላይ ነበረ፣ የእግዚአብሔርም መንፈስ በውሃው ላይ ሰፎ ነበር ይለናል። ኢየሱስ ጌታ። እንግዲህ ይህንን ክፍል በደንብ አድርገን ስንመለከት የእግዚአብሔር መንፈስ ለምንድን ነው ውሃው ላይ የሰፈፈው የሚል ጥያቄ እንድናነሳ ያደርገናል። ለምንድን ነው ካላችሁኝ ደግሞ እንግዲህ እንዳያችሁት ምድር ቅርጽ አልባ ነበረች። ምድር በጨለማ ውስጥ ነበረች። ምድር ደግሞ በውሃ ውስጥ እንደነበረች መጽሐፍ ቅዱስ ይነግረናል። አልተገለጠችም ነበር። ስለዚህ የእግዚአብሔር መንፈስ በውሃው ላይ የሰፈፈበት ምክንያት እቺ ልትወጣ ያለችውን ምድር ውሃው ላይ በመሆን እያበጀው ነበር፣ እየሰራው ነበር። ኢየሱስ ጌታ። እንደ ምሳሌ የምንመለከተው ዶሮ ልክ እንቁላሎቿን ታቅፋ ለጫጩትነት እንደምታበቃ እንደዛ የእግዚአብሔር መንፈስ እቺ ልትወጣ ልትገለጥ ያለችውን ምድር ውሃው ላይ በመስፈፍ እያዘጋጀ ነበር። ኢየሱስ ጌታ። ስለዚህ የእግዚአብሔር መንፈስ የሚፈጥር ነው ማለት ነው። ዛሬ በጌታ በኢየሱስ ስም እናገርባችኋለሁ። እንደዚህ ቅርጽ ያጣ ነገር ካለ፣ እንደዚህ በጨለማ ውስጥ ያለ ነገር ካለ፣ የደረቀ የሞተ ትርጉም የሌለው ነገር ካለ በጌታ በኢየሱስ ስም ዛሬ እግዚአብሔር መንፈስ አልፎ ነገራችሁን እንዲቀይረው ጸልያለሁ። አልፎ ነገራችሁን ወደ ህይወት እንዲያመጣው ነው ጸልያለሁ። ቅርጽ አልባ የነበረ ነገር ወደ ቅርጽነት እንዲመለስ፣ ጨለማ የነበረ ነገር ወደ ብርሃን እንዲመለስ በጌታ በኢየሱስ ስም ዛሬ ጸልያለሁ። መጽሐፍ ሲናገር በሌላ ክፍል ላይ ኢዮብ ላይ ሲናገር የእግዚአብሔር መንፈስ ፈጠረኝ፣ ሁሉን የሚችል የአምላክ እስትንፋስ ህይወትን ሰጠኝ ይላል። ኢየሱስ ጌታ። የእግዚአብሔር መንፈስ የምንለው ነገር ህይወትን የሚሰጥ ነው። ላለቀ ነገር ህይወትን ይሰጣል። ለደረቀ ነገር ህይወትን ይሰጣል። ለሞተ ነገር ህይወትን ይሰጣል። ዛሬ በጌታ በኢየሱስ ስም የሞተ የደረቀ ተስፋ የቆረጣችሁበት ነገር በጌታ በኢየሱስ ስም እንዲነሳ ጸልያለሁ። የእግዚአብሔር መንፈስ አልፎ ነገራችሁን እንደ አዲስ እንዲያስነሳው ጸልያለሁ። ተባረኩ።